ከኦነግ ሸኔ ጋር የሚደረገው ድርድር ከነገ ወዲያ በታንዛኒያ ይጀምራል። ይህንን ድርድር የኢትዮጵያ መንግስትና ህዝብ አብዝቶ ይፈልገዋል። በዚህ ድርድር የሚሳተፉ ወገኖች ሁሉ የዛሬዋን ቀን እያሰቡ ከግጭት ከጦርነት እንደማናተርፍ አውቀው ህግና ስርዓት ተከትለን ይቅር ተባብለን ሀገራችንን በጋራ ማነጽና መገንባት እንድንችል የወለጋ ህዝብ አሁን ካለበት ስቃይ እፎይ ማለት እንዲችል ሁሉም ወገን የበኩላቸውን እንዲያደርጉ ከወዲሁ ጥሪዬን አቀርባለሁ። በመጨረሻም የኛ የሰላም ሂደት እንዲሳካ ከፍተኛ እገዛ ያደረጉ የወዳጅ ሀገራት፣ የአፍሪካ ህብረት፣ ኢጋድ እንዲሁም አንዳንድ ግለሰቦች ከሁሉ በላይ የቲፒኤልኤፍ አመራሮች፣ የብልጽግና አመራሮች፣ መላው የሶማሌ ህዝብ፣ የኦሮሚያ ህዝብ፣ የሲዳማ ህዝብ፣ የደቡብ ሁሉም ብሔሮች ጉራጌ፣ ስልጤ፣ ወላይታ፣ ሀዲያ፣ ከምባታ፣ ዳሰነች፣ ዳውሮ፣ ኮንታ የተቀሩትን በሙሉ የጋምቤላ ህዝብ፣ የደቡብ ምዕራብ ህዝብ፣ የቤኒሻንጉል ህዝብ፣ የአዲስ አበባ ከተማ ህዝብ ላደረጋችሁት ድጋፍና ጸሎት ምኞት በኢፌድሪ መንግስትና በራሴ ስም በተለይም የኢትዮጵያ እናቶች ለነበራችሁ ጭንቀትና ጸሎት ያለኝን ከፍተኛ ምስጋናና አክብሮት በዚህ ታሪካዊ ቀን ልገልጽላችሁ እፈልጋለሁ። ውድ ኢትዮጵያውያን፣ ኢትዮጵያ ትበለጽጋለች፣ ኢትዮጵያ ትጸናለች፣ ኢትዮጵያ ትቀጥላለች። ኢትዮጵያን የሚያስቆማት ምንም ኃይል የለም። ኢትዮጵያን የሚያስቆማት ኃይል የኛ መጠላላት ብቻ ነው። ከዛሬው ቀን እንማር። የማይወደድ የማይፈለግ የኢትዮጵያ ክፍል የለም። አንዳንዶች ኢትዮጵያ ትገነጠላለች ወይም አንዳንዶች ይገነጠላሉ ይላሉ። ኢትዮጵያ አትገነጠልም፣ ጸንታ ትቀጥላለች። ይልቁንም ለልማቷ፣ ለመጽናቷ፣ ለአንድነቷ የሚያስፈልጋትን የቀራትን ለማግኘት አብዝታ ትሰራለች። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ።